ፈቀደውን ሰው አይከለክለውም ለማለት ነው። በዛ ላይ ደግሞ ሚስት ማስፈቀድ የሚባል ነገር የለውም። ሼህ መሐመድ ዘህረዲን ተናግረዋል። ሚስትን እንደው ማሳወቅ መልካም ነው እንጂ ማስፈቀድ እንኳን ሚስትን ወንድ ልጅ እናትና አባትን አያስፈቅድም ሲያገባ ብለዋል ሼህ መሐመድ ዘይን እና አብሽሩ። እሱ ሰምቼዋለሁ ቲክቶክ ላይ ተለቆ። አትደውሉ ጋይስ። እና እንዴት ነው አዲስ አበባ ሐጅ መንሱር ሰሞኑን? ወላሂ በተለይ ትላንትና በቃ ትናንት ከትላንት ወዲያ መሰለኝ ከትላንት ወዲያ ብርድ ብትል ዝናቡ ቀኑን ሙሉ ነበረ። ይሄ እንትን እያለ የሚቆየው ዝናብ በጣም እንትን ነበረ። አልሐምዱሊላህ ዛሬ ግን አየሩ በጣም አሪፍ ነው። የትኛው አያ? ሱረቱ ኒሳ ላይ ነው የሚገኘው። መትና ወሱላስ ወሩባ የሚለው የቁርአን አያት ሱረቱ ኒሳ ላይ ይገኛል። አይ ዶክተር ሰላም ነው። ይሄው ባጭሩ ላሳይ አዲስ አበባ ምን እንደምትመስል። ያ ሰላም ያ ሰላም ያ ሰላም ያ ሰላም ያ ሰላም። አገሬ ኢትዮጵያ የእውነት እንዴት እንደናፈቀ ይመስላል። ወላሂ አጂ እኔ እዛ ውጭ ሀገር ይሄው ፊት ለፊቴ ላይ ደግሞ እንትን አለ፣ ቤተ ክርስቲያን አለ። ማን ቤተ ክርስቲያን? ይሄ መድኃኒዓለም ቤተ ክርስቲያን አለ። እዚህ ጋር ትምህርት ቤቶች አሉ ምናምን። እጥድ ዋው ደስ ይላል። ይሄ ትራፊኩ ነው ምንድነው ይሄ እንትን? አዎ ትራፊክ መንገድ ዛማ ሆኖ ነው። ያው ይሄ ሰዓት እንትን ስለሆነ ዛማ አለው። ወደዛ ግን ብዙም ዛማ የለውም። ወደዚህ ሲመጣ ግን ይሄው እዚህ ጋር እንደምታየው ዛማ አለው። ባይዘዌ ግን ምንድነው በዚህ ሁላ ሰው ፊት ቃል ግባልኝ። እኔ እንደው 14 ዓመቴ ኢትዮጵያ ከመጣው 14 ዓመት ሆነኛል። አልመጣውም፣ እንደመጣው አልገባውም። እንደ ሽፍታ እንግዲህ በወጣውበት ነው ያለውትና እስኪ እንደው አንድ ቦታ አስጎበኛለሁ ብለህ ቃል ግባልኝና በቃ ሰሞኑን ልምጣ። ወላሂ ነው የምነግርህ፣ በአላህ ስም ነው ቃል የምገባልህ። አይደለም አንድ ቦታ 3-4 ቦታ ይዤ እሄዳለሁ። አንተ ብቻ ናልኝ፣ ከኤርፖርት እቀበልሃለሁ። ወላሂ አንበሳ ነው ይሄ 3 አንበሳ ነው የወረደው ቤቱ ላይ። ወላሂ አቤት ሽክራን። አይ እመጣለሁ በቃ ሰሞኑን። ናና ኢንሻአላህ ያማረህን ነገር ከኢትዮጵያ ያማረህን ቦታ ወስጄ ያሳያለሁ። በተለይ እንደዚህ ቅርብ ሀገሮችን ኢስቲ መሄድ እንችላለን። ዊኬንድ ላይ መሄድ ይቻላል። ቴንክ ዩ ወንድሜ፣ ቴንክ ዩ አመሰግናለሁ። የእውነት በጣም ነው ደስ ያለኝ። ሞራል ነው የሰጣኝ። እንግዲህ ያው እስኪ የእህል ውሃ ነገሮች ከተስተካከሉልኝ እመጣለሁ። ስልክም ስላለኝ እደውልልህና እልክልሃለሁ። አዲስ ስልክም አለኝ እልክልሃለሁ። ኤኒዌይ ነገ ቲክቶክ ምን ያው ዛሬ እኮ ሶሻል ሚዲያው እኮ ሁላችንም አፋቅሮናል አዋዶናልና ሳትነሳ ይኸው ዛሬ ልነሳ ነው በዚህ ሰዓት ካልከኝ ኤርፖርት ጠብቀሃለሁ፣ መጥቼ እቀበልሃለሁ። ቴንክ ዩ ወንድሜ አመሰግናለሁ። የእውነት በጣም ትልቅ ሰው ነው። ክበርልን። በጣም ትልቅ ንግግር ነው ያደረከው። ሲሪየስሊ ያው እኔም የምመጣበትም የራሱ የሆነ ፕላን አድርጌ ነው መጣው። ባለፈው ነገር ያለው መሰለኝ አሁን ልብሶች የተሰባሰቡ ነው ቢያንስ 20-30 በርሜል ሆኖ ጎዳና ተዳዳሪዎችን ለማልበስ የሚለውን ቻሌንጅ ይዤ ስለሆነ የምመጣው ማሻአላህ እሱም አንተ ጋር መገናኘቴም ለኔ ይጠቅመኛል። በዛው ማገሬ ነው ያለው ኢንሻአላህ። ፍቅር የለውም ምንም ምንም በቃ ታይመን ኦኬ ወልበለው። እሺ ቴንክ ሶ ማች ደህና ሁን። እሺ ወንድሜ ኦኬ። አዲስ አበባ ይሄን ትመስላለች በዚህ ሰዓት። ያው ምናልባት ውጭ ሀገር ያላችሁ ሰዎች ታንክ ዩ ሹክሪያ ኪያ። ውጭ ሀገር ያላችሁ ሰዎች አዲስ አበባ ማየት የናፈቃችሁ በዚህ ሰዓት ይሄን ትመስላለች ውቧ አዲስ አበባ። ይሄው ግሪኗ እርግጠኛ ነኝ ከተወሰነ አመታት በኋላ ስትመጡ ሀገሪቷ በጣም ግሪን በግሪን ነው የምትሆነው። በተለይ አሁን የግሪን ለጋሲው በጣም የተሰራበት ስለሆነ መንግስትም ትኩረት አድርገው እየሰራበት ያለው ነገር ቢኖር አንድ እሱ ስለሆነ ሀገራችንን በጣም ግሪን በግሪን ያደርገዋል ብዬ አስባለሁ። እንግዲህ ወንድሞቼ በጣም አመሰግናለሁ። ቴንክ ዩ ሶ ማች ለነበረን ቆይታ። ማታ ከአንድ ሰዓት በኋላ ደግሞ አሁንም እኖራለሁ። አይ ቲንክ ዛሬ የድሬዳዋ ከተማ ገቢ ማሰባሰቢያ ሸራተን ሆቴል ላይ ይካሄዳል። እዛ ሙኜ ላይቭ አሳያችኋለሁ። የድሬዳዋ ተወላጆች ዛሬ ትልቅ ድግስ አለ። ያንን ድግስ ላይ እንድትካፈሉ
በከወዲው ጠራችኋለሁ ማለት የድሬዳዋ አካባቢ ተወላጆች ወንድም እህቶቼ ለነዚህ አይነት ፕሮግራም መሳተፍ እንደዚህ አይነት ነገሮችን በጎ ነገር ላይ ተሳትፈን አገርን የሚቀይር ነገር ላይ ኢንቮልቭ ማድረግ የሁላችንም ኃላፊነት ስለሆነ ዛሬ ሸራተን ሆቴል ላይ ዝግጅት አላቸው። በዛ ዝግጅት ላይ መገኘት አገራችን መንሱር አራዙ ዋትስአፕ አንተ ፕሌን ላይ ነው ያለው እኔ መኪና ላይ ከአውሮፕላን ላይ ሆኜ አዲስ አበባን እያስጎበኘው ነው በፕራይቬት በአምስት ጫማ ፍጥነት በአምስት የጫማ ርቀት ላይ ነው ያለ ነው። ያው እርሶ መኪና ላይ ቢሆኑ እኛ ደግሞ አውሮፕላን ላይ ወደ ታች አዲስ አበባን እያስጎበኘን ነው። ምንድነው መዝሙር ነው ዘፈን ነው የምትሰማው? መዝሙር ነው ዘፈን አልሰማም እኔ። ቀኔ የተባረከ ይሁን። እስቲ መዝሙር በቃል በራስህ የምትዘምረው ነገር ካለ 420 ሰው እያዳመጠ ነው፣ ዘምርላቸው። ኦ ያ ኦኬ። እንደው አንዴ ላምልክላቸው እስቲ ጌታን የምትወዱ ወደዚህ ትመጡና ያው ሁሌ እናመልካለን እዚህ ቤት እና እስቲ ቆይ እንደውም ቆይ ጌም ከተጫወት በጣም ጊፍተሮች አሉኝ። እኔ ደግሞ አንተን ማሸነፍ አልፈልግም። እሺ መስሉኝ አንተማ ያው ውጪ ስለሆንክ ታሸንፈኛለህ። ያ በጣም ጊፍተሮች አሉ። በቀጠሮ ብቻ ነው እኔ ጌም የምጫወተው። ጀስት ኢንጆይ ማድረግ እንችላለን። ጀስት ዩ አክሰፕትድ። ኦኬ አንድ መዝሙር ልዘምርላቸው እዛ አሉች። ኧረ ጊፍተሮች ኑ በቃ ይሄ መዝሙር ልዘምርላቸው እስቲ አንተ ጋር አሉት። በአንድ ጫማ ርቀት ላይ አዲስ አበባን በፕራይቬት ጄት እያስጎበኘን ነው ያለነው። እሳቸው ደግሞ መኪና ውስጥ ሆኖ መዝሙር ሊከፍቱልን ነው። እንግዲህ ሶሻል ሚዲያን ለበጎ ነገር ለስብከትም ለሃይማኖትም ለሁሉም ነገር መጠቀም ስለምንችል እኔ ተከታይም ብሆን የፕሮቴስታንቱን እምነት አከብራለሁ፣ የኦርቶዶክሱንም እምነት አከብራለሁ። ይሄን ስንከባበር ነው ሰው የኔን የሚያከብርልኝና በዛ አንግል እንድታይ ሁሉንም ያለው ትክክል ነው። እሱንም እንግዲህ ምትረዱት ስጡት። ሰሚራ ቴንክ ዩ ሰሚራ አንቺንም አልታረቀሽም። ተይ አንቺን አልታረቀሽም። አረሳም ያቺን የጠናን ቀን ፕራይቬት ጄት ምን ነው? እሺ ከፈትከው? ጀመርኩት። ጊፍተሮቼ ካልዘመርኩኝ አይመጡም። ቴንክ ዩ ሰሚራይ ከላሚ ሆነ በሌላይ ያገኘው ቀን ደስ ይለኛል ውዴ ካንተ ጋር መሆን ለኔ ይሻል በኮረብቶች ያሰለለው የውዴ ቃል ያባብለው ሲያሳድረኝ በእጁ መሃል የናፈቀኝን ያንን ፊትን መቼ አየዋለሁ የተራበህን ልቤን ምን አጠግባለሁ ውዴ ፍቅርን ለሞት የበረታች ናት። Thanks so much ሙሌ thanks so much ብዙ ፈሳሾች አይችሉም ማጥፋት ውዴ ፍቅርን ለሞት የበረታች ናት። ብዙ ፈሳሾች አይችሉም Thank you so much. Thank you. ቀልቤን ከኔ የወሰደው ባይዘይ ሰሚራ እዚህ ጋር ያለችው ሰሚራ ሆኖ ማድረግ እውነቱን ለመናገር ጥያቄ የለውም። በጣም ብዙ ጊፍት ነው የምትሰጠው። በጣም ብዙ ጊፍት እያንበሸበሸች ነው። ቅድም አሁን በሚገርም ሁኔታ እኔ ቁጭ ብዬ ከአንድ በሰዓት እና ሰሚራን ፎሎ አድርጓት ብዙ ነገር ታገኛላችሁ። አካውንታችሁን ማሳሰብ ይጠቅማል ማለት ነው።
እስኪ አንየው ፊትህን ሌላው ቀለበኝና ከረካ ፊትህን አይቶልኝ ከፈካ እንደ ጠዋት ጀመር ዘመኔ እንደ ጸዳል እንደ ፈካች እንደ አዲስ ፀሐይ ደምቀታይ ቀዳሚ ሆነ በኔ ላይ ከረካት ፊትህን አይቶልኝ ኃይሌ ከፈካ እንደ ጠዋት ጀምር ዘመኔ እንደ ጸዳል እንደ ፈካች እንደ አዲስ ፀሐይ ደምቀታይ ቀዳሚ ሆነ ቀልቤን ከኔ የወሰደው ሐሳቤን ከኔ የሰረቀው እስኪ አንየው ፊትህን ትንሽ ያው እስኪ አንየው ፊትህን ሌላው ቀለበኝ ቀልቤን ከኔ የወሰደው ሐሳቤን ከኔ የሰረቀው እስኪ አንየው ፊትህን ሌላው ቀለበኝ እስኪ አንየው ፊትህን Thank you so much. Thank you so much my brother. በጣም እናመሰግናለን። አንዱን በጣም thank you Thank you ወንድሜ በጣም እናመሰግናለን። ትልቁ ነገር ምንድነው የጌም መሸነፍ አይደለም። ቆይ ለማን አሸንፈኛል ችግር የለውም። Thank you ሰሚራ ካለቀ በኋላ ምንድነው መሰለህ ወንድሜ ዋናው ነገር የሰው ልጅ በሚያመልክበት አምልኮ በሚያምነው ሃይማኖቱን እስከ ጥግ ድረስ ማወቅ አለበት። እስከ ጥግ ድረስ ማወቅ ምንድነው አክራሪነት ጽንፈኝነት ሳይሆን እምነቱን ማወቅ መቻል አለበት። የሚያመልከውን አምላክ ማወቅ መቻል አለበት። በመዝሙርም ቁርአን በመቅራትም መጽሐፍ ቅዱስን በማንበብ ሃይማኖቱን ማወቅ አለበት። በነገራችን ላይ ሃይማኖት ያለው ሰው አይበድልም። ሃይማኖት ያለው ሰው የሰው ነገር አይነካም። ሃይማኖት ያለው ሰው የሰው መብት አይነካም። ለምን ሃይማኖቱ አይፈቅድምና። የማንንም ሃይማኖት ክርስቲያንም ኦርቶዶክስም ዋቂፈታም ውሰድ የጴንጤም ዋቴቨር እምነት ያሉት ሰው አክብር ነው የሚለው። የሰው መብት አትንካ ነው የሚለው። ስለዚህ እምነት ያለው ሰው የሰው መብት አይነካም ማለት ነው። እና እያንዳንዱን ሃይማኖት ደግሞ እኔ እስልምና ሃይማኖት ለራሴ ወድጄ አምኜ የተቀበልኩት ነው። እሱ ደግሞ የራሱ አለው። የኔን እንደምወደው የእሱንም መውደድ መቻል አለብኝ። አለበለዚያ ነገሮቹን በእንደዛ ሌቭል የምናይ ከሆነ ብዙ ነገር ስለሚያበላሽብን እንግዲህ ፈጣሪ ባርክ። አመሰግናለሁ ማይ ብራዘር። ኦኬ አንድ ነገር ልበል። እንደውም እዛ ያሉትን ብዙ ሰዎች ማለት ነው ሁላችሁም እንዲህ ያለው እሱ ያለው በጣም ትክክል ነው። ይሄ ላይክ ሪሊጂየስ መሆንና አማኝ መሆን የተለያየ ነው። አሁን ለምሳሌ እኔ ሪሊጂየስ ፐርሰን አይደለም፣ ግን በጣም በእግዚአብሔር አምናለሁ። ሁላችሁም ደግሞ በእግዚአብሔር ጥንካሬያችሁ ከጨመራችሁ የሆነ የሰው መንካት እነዚህ መገዳደል ምናምን በጣም ይቀንሳል። እና በእግዚአብሔር በምታመልኩት አምላክ በርቱ፣ ጠንክሩ። እግዚአብሔር ባርካችሁ። ሄይ ናይስ ቱ ሚት ዩ። ምናወራ ነገር አለ። እሺ መስሬ አገኛለሁ። Thank you. I think we are friend አይደለ? Yeah we friend ነን። Thanks so much. አትናውልኝ። እሺ ኧረ ብሌና ኧረ ዋክቶሌ ኧረ ብሌና ኧረ ሶማቻ እውነቱን ለመናገር የሰው ሃይማኖት ማክበር ያንተንም እንድታከብር እንዲያከብሩልህ ያደርጋል። የሰው ሃይማኖት ስታንቋሽ